ኤክስፖርት የጀመረ ሰው እንዲሁም ደግሞ 10-15 ዓመት የቆየ ሰው ቢሆን ራሱ የሚጠይቀው ተመሳሳይ አንድ ጥያቄ ለኤክስፖርት የምናደርገውን ፕሮዳክት የሚገዙን ገዢዎችን የት ነው የምናገኛቸው? ወይም ብዙ መንገዶች አሉት። ከነዛ ውስጥ ግን በደንብ በብዛት መስራት ከፈለጋችሁ እና ሰስተነብል የሆነ ማርኬት እንዲኖራችሁ ከፈለጋችሁ ሁልጊዜም ቢሆን ኢንተርናሽናል የሆነ ኮንፈረንሶችን መሳተፍ አለባችሁ። ለምሳሌ ፉድና ቢቨሬጅ የምትልቁ ከሆነ የተለያየ ፉድና ቢቨሬጅ ኮንፈረንሶች ላይ አቴንድ ማድረግ አለባችሁ። ዛት ወይ በጣም ብዙ ገዢዎችን ሪች ማድረግ ትችላላችሁ ማለት ነው። ነገር ግን ከሌላው አንጻር ኦፍኮርስ ኮስቲ ነው፣ ግን ስቴብል እና ሰስተነብል የሆነ ማርኬት ሁሌም ታገኙበታላችሁ። ፕላስ ብራንድ ቢልድ ታደርጉበታላችሁ። ሁለተኛው መንገድ ደግሞ ከኢንተርኔት ላይ ሰርች አድርጋችሁ የዚህ ባየር ብላችሁ ዌብሳይታችሁን ቼክ ታደርጋላችሁ። ትክክለኛ ገዢዎች ናቸው ወይስ ትክክለኛ ገዢዎች አይደሉም የሚለውን ነገር የምታጣሩበት መንገዶች ይኖራሉ። ግን ዛት ማች ኮንፊደንስ የሚሰጥ አይደለም። ሶስተኛውና ኢትዮጵያ ውስጥ ደግሞ ብዙ የማታገኙት ነገር ግን በጣም የውጭ ሀገር ገዢዎች ትክክለኛ ሰፕላየሮችን ሶርስ የሚያደርጉበት መንገድ የካስተምስ ዳታን ቼክ በማድረግ ነው። እንግዲህ የተለያዩ ኢንተርናሽናል ዌብሳይቶች አሉ። የካስተምስ ዳታን ማን ከማን ገዛ፣ ማን ለማን ሸጥ የሚለውን ነገር ካስተምስ ዳታን ሼር የሚያደርጉ ድርጅቶች አሉ። ከነዚህ ድርጅቶች ጋር ዌብሳይታቸው ላይ ገብታችሁ ማን ከማን የገዛ ብላችሁ በጣም ብዙ ሬፒዩቴሽን ያለውን ባየር ማግኘት ትችላላችሁ ማለት ነው። አራተኛውና እኔ ፐርሰናሊ የጀመራችሁ ከሆነ ሰጀስት የማደርገው በሪፈራል ወይም ደግሞ ምናልባት ኤክስፖርት የሚያደርግ ጓደኛ ካላችሁና የእሱን ማርኬት ሼር ለማድረግ ፈቃደኛ ከሆነ ሪፈራል የሆነ አፕሮች ሞር የተሻለ ነው። ካልሆነም ብሮከሮችን መጠቀም የተሻለ ነው ብዬ አስባለሁ። ለምን ሪስካችሁን ሚኒማይዝ ታደርጉበታላችሁ።